ባልሰራው ደስ ይለኝ ነበር። ግን አንዳንድ ጊዜ እንትን ነው ሞኝ በጣም አዋቂ የሆነ ሲመስለው ዝም ማሰኘት ያስፈልጋል። አቡነ አብርሃምን ያመጣኋቸው ከዚህ ልጅ ቬሮኒካ ላይ ከሰራው ኮንቴንት ተመሳሳይ ኤርሚያስ ሰርቶ ነበር። ቀለሜን የምትሉት ምን ብለው ሰራ መሰላችሁ? አቡነ አብርሃም ለጀግና ይዘፈናል ለምናምን ይዘፈናል ምናምን ብለው ሲናገሩ ይኸው ዘፈንን ያበረታታሉ ምናምን ብለው ሰራ። አት ዘ ሴም ታይም ይሄ ልጅም ቬሮኒካ ከፊት ለፊት ያለው መድኃኒዓለም ነው ስነሳ መድኃኒዓለም ነው ያለው ምናምን ባለችበት ቪዲዮ ላይ ቪዲዮውን እንትን አድርጌዋለሁ፣ ስቲች አድርጌዋለሁ፣ ሄዳችሁ ማየት ትችላላችሁ። እዛ ላይ ምን የሚል አስተያየት ሰጠ መሰላችሁ? ቤተ እምነቷ እንደ ቤተ እምነት ነው የተሳሳተችው፣ ዘፋኞችን ታበረታታለች ምናምን ብሎ የተወሰኑ ፖይንቶችን እናገራለሁ እና ዩቲዩብ ላይ በስፋት እመጣበታለሁ ስለ ዘፈን። ግን እዚህ ላይ የመጀመሪያው መታወቅ ያለበት ነገር ሙዚቃ እንደ ሙዚቃ ኃጢአት ሆኖ ተቆጥሮ አያውቅም በመጽሐፍ ቅዱስ። ቬሮኒካን በጣም የማበረታታት ነገር ምንድነው? እንኳን መድኃኒዓለምን ለጠፍሽ። አይኖ እኔ መድኃኒዓለም ነው ብዬ አላምንም ስዕሉ፣ ግን አንቺ እንደ እምነትሽ ይሆንልሽ። ፊት ለፊትሽ ያለው መድኃኒዓለም የልብሽን ያውቃል። ሰው መድኃኒዓለምን ለጥፋለች። እቺ ልጅ ሰው ነች፣ ፕሮፌሽኗ ደግሞ ሙዚቀኛ ነው። ኤርሚያስ አባታችንን አቡነ አብርሃምን ሊተች የሞከረው ምን ብሎ ነው? ለጀግና ይዘፈናል ለሰርግ ይዘፈናል ምናምን ስላሉ ነው። እና ይሄው ዘፈንን ያበረታታሉ ምናምን አለ። በመጀመሪያ ለጀግና ይዘፈናል። ለምሳሌ ዳዊት ጎልያድን በገደለ ጊዜ ሰዎች ምን ብለው ዘፈኑ? ሳኦል ሺህ ገደለ ዳዊትም እልፍ ገደለ ብለው ዘፈኑ። ይሄ መጽሐፍ ቅዱስ ታሪክ ነው፣ መጽሐፍ ቅዱስ ላይ ያለ ልማድ። ዮሐንስ መጥምቁ ዮሐንስ የሞተበት እንትን ላይ የእንትና ሚስት ዘፈን ዘፍና ነበር። which means ሰርግ ላይ ይዘፈን ነበር። ኖርማል ነው ማለት መኃልየ ማለት እንትን አንድ ፍቅረኛ ለሚስቱ የዘፈነው ዘፈን የፍቅረኞች ልወወጥ ነው። ስፒሪቹዋል ልታረጉት አትችሉም ማለት መንፈሳዊነቱ ምንድነው? እግዚአብሔር ቤተሰብን ስለሚያከብር በባልና በሚስት መካከል ያለ ፍቅር በክርስቶስና በቤተ ክርስቲያን ወይም ደግሞ በእግዚአብሔርና በእስራኤል መካከል ባለ ፍቅር ስለሚመሰል እንትን ነው። እና ይሄ ዘፈን ኃጢአት ነው የምትል ነገር በፕሮቴስታንት ለዛውም በኢትዮጵያ ኦርቶዶክስ በኢትዮጵያ ፕሮቴስታንት ብቻ ነው ያለው። ይህንንም ሌሎች ላይ ልናሰርስ ትንሽ ነው የቀረ። ለምሳሌ ኦርቶዶክስ ቤተክርስቲያን ደርብ አላት፣ ለሰርግ የሚዘፈን ዘፈን አለ፣ ለአርበኞች አሸንፈው ሲመጡ የሚዘፈን ዘፈን አለ። ኢትስ ጤነኝነት ልክ መጽሐፍ ቅዱስ ላይ እንዳለው ማለት ነው። አሁን ብዙ ጊዜ ፕሮቴስታንቶች የምንጠቅሳት ጥቅስ which is የተሳሳተ ጥቅስ ገላትያ ምዕራፍ 5 ላይ ነው። ዘፋኝነት የምትል የስጋ ፍሬ ነው። ይሄ ዘፋኝነት ማለት እንግሊዘኛውን ሄዳችሁ እዩት፣ ኦርጂ ነው። ኦርጂ ማለት ምን ማለት መሰላችሁ? ዋይልድ የሆነ ጭፈራ ወይም ደግሞ ጭፈራ ቤት ምናምን የሚደረግ ዳንስ ማለት ነው። መዳራት ያለበት ሴክሹዋል ምናምን ያለበት ጭፈራ እንጂ ሚውዚክ አይደለም። በእስራኤልም ታሪክ በቤተ ክርስቲያንም ታሪክ ሙዚቃ ኃጢአት ሆኖ አያውቅም። ሙዚቀኞች ደርብ ያለው አስተማሪ የሆነ ጥርት ያለ እንትን መስፈን ይችላሉ። ምንም ለዚህ ነው እንትና ሰለሞን ከሞኝ መዝሙር የጠቢብ ዘፈን ይሻላል ያለ ምሳሌ 7:16 መሰለኝ ቼክ አድርጌ ለጥፍላችኋለሁ ኮሜንት ሴክሽኑ ላይ። ይሄ ማለት ምን ማለት ነው? ምንም ከማይረባ መንፈሳዊ ከሚመስል መዝሙር የጠቢብ ዘፈን ይሻላል። ለምሳሌ ከሊሊ አልደህይም አለ ከሚለው ምን አለ መጽሐፉ ምን አለ አልታመምም አለ ምን አለ መጽሐፉ ምን አለ አልደህይም አለ ከሚለው መዝሙሯ የቴዲ አፍሮ ላይ አፈር ውስጥ አረንጓዴ ለምን ይሆን የራበ ሆዴ የሚል ግጥም የተሻለ ነው። ቢያንስ ትምህርት ያስተላልፋል። ጠቢብ ሰው የሚያስተላልፈው መልእክት
እንትን ነው። እና ቬሮኒካ ምናልባት ከሰማሽ ኢንኬስ እባክሽን መልእክትሽ ላይ አተኩር። መልእክትሽ የሚያስተምር ይሁን፣ መልእክትሽ ትውልድ የሚያነጽ ይሁን፣ መልእክትሽ ይሄ ደረጃውን የጠበቀ ይሁን። ዩ አር ኢሊት አሁን እና የራስሽ የሆነ ፕሮፌሽናል ክሩ ይኖርሽ። ምንም ማለት አይደለም። መጽሐፍ ቅዱስ ዘፈን ኃጢአት ነው ብሎን አያውቅም። ስለዚህ ኦርቶዶክስ ቤተክርስቲያንን መተቸት፣ ኦርቶዶክስ ቤተክርስቲያንን መሳደብ ልክ አይደለም፣ አቅማችንም አይፈቅድም። እንዴት ነው አሁን ኤርምያስ አቡነ አብርሃምን በዘፈን የሚተቸው? እንዴት ነው ይሄ ሕፃን ልጅ ስለ ኦርቶዶክስ ቤተክርስቲያን መሳሳት በድፍረት የሚያወራው? አንዳንድ ጊዜ ይሉኝታም ጥሩ ነው፣ ታላቅን ማክበርም ጥሩ ነው። ለማንኛውም ማንም ሰው ዘፈን ላይ ማውራት ከፈለገ ከኔ ጋር ላይቭም እገባለታለሁ። እኔ ዘፈን ወድጄ አይደለም፣ ግን አንዳንድ ጊዜ የማይነካ ነገር ስለነካን ነው። ምንም ዳዊት ሺህ ገደለ ብለን እንዘፍናለን። ማነው ሳውል ሺህ ገደለ ዳዊት እልፍ ገደለ ብለን እንዘፍናለን። ኖርማል ታላላቆቻችን ጀግኖቻችንን በዜማ እናመሰግናለን። ይሄ የተለመደ ነው። ዋሊያ ዋሊያ አንበሳዎቹ ምናምን እያለን እስቲ ያሸንፉ ብሔራዊ ቡድናችን ኢትዮጵያ ቅደም እያልን ላንዘፍን ነው እንዴ? ለምንድን ነው ፕሮቴስታንትን የጅላጅል እምነት የምታደርጉት? እባካችሁ ሳትማሩ አትናገሩ። አትሊስት ኢንፎርምድ ለመሆን ሞክሩ። ዘፈን ማለት ምን ማለት ነው ምናምን ብላችሁ። ፕላስ ኢትዮጵያ ውስጥ ብቻ ነው ዘፈን ኃጢአት የሆነው። አይ ዶንት ኖ ምን አይነት እንትን እንደገባብን አለማወቅ ድንቁርና እንደገባብን። ለማንኛውም አቡነ አብርሃምንም ሆነ ኢትዮጵያ ኦርቶዶክስ ቤተክርስቲያንን መናገር አይቻልም። ቬሮኒካም ኢንኬዝ ካየሽው መድኃኔዓለምን ለጥፊ። መድኃኔዓለምን ነው የለጠፍሽው። እግዚአብሔር ይባርካችሁ። ሁላችሁንም እወዳችኋለሁ። እባክህ ጆንዬ ተረጋጋ። ልጅ ነህ፣ ብዙ ማንበብ ብዙ መማር ትችላለህ። እባክህን እንደ ታላቅ እመክርሃለሁ። ሪድ አንብብ። ምናልባት የሚረዱ ሰዎች ካሉ ለማንበብ ለማወቅ ለምናምን እኔ ላገናኝህ እችላለሁ። ጥሩ ሰዎች አሉ። ልጅ ነህ ማለት ተስፋ አለ እና እንደ ልጅ አክታርግ ላይክ ዝም ብለህ ያንንም ይሄንንም አትተች። ስፔሻሊ ትላልቅ ነገሮችን አትተች፣ ከአቅም በላይ የሆኑ ነገሮችን። ፎከስ አርግ የራስህ ነገር ላይ። ጌታ ኢየሱስ ክርስቶስን ማጉላት ላይ ፎከስ አርግ። ስለ ኦርቶዶክስ ቤተክርስቲያን አያገባህም።